አንዳንድ ሰዎች መማር ቦንቱ ምናምን እያሉ ሲሰሩሽ ያስቁኛል። ስማ ቦንቱ ማለት ለካ በጣም እንትን አሪፍ ስም ነው። ምን ማለት ነው ቦንቱ? በጣም በቃ ጀግና ሴት በጣም እንትን ፕራውድ የምታረግ ምናምን ማለት ነው። እነሱ አሳቅቃለሁ ብለው እኔን ለእንትን ለማለት ኦሮሞ ናት ለማለት የተጠቀሙበት ነው። አዲስ ዘመን ላይ ነው የተወለድሽው? አዲስ ዘመን አዲስ ዘመን የተወለድኩት እኮ አሁን አዲስ ዘመን እኔ ቋቋለሁ ከወረታና ምንድነው ተራ ኢንፍራንስ ነው ምንድነው ከእንትን መሀል አይደል እንዴ? አዲስ ዘመን ከወረታ አለፍ እንዳልሻ ወረታ እንዳለፍካ ትንሽ ከተማ አለች። በዛ ላይ ሽንኩርት የሀገር ነው ያላችሁ እኮ እናንተ። ሽንኩርት ቲማቲም አለ፣ ሸክላ አለ። ሀገራችን በጣም ለምንም ሀገር ነው ያላችሁ። ጫትም አለ በዛ በጎን በኩል ጫትም አለ። ኃይለኛ ጫት ነው እንደውም ያለው። እኔ ጫት ቀሚ አላውቅም። ጋይ ይሸጣል ነው እንደዚህ ምርት አላቸው። ታዲያ አሁን እዛ መሀል ላይ ተወልደሽ ምንድነው ቦንቱ ምናምን የሚሉት እዛ አይወጣም እንደዚህ። እኔ በጣም ያስቁኝ። በጣም ውሸታም ናቸው። ምንድነው ናዝሬት ኖር ያለው ናዝሬት ስለኖርኩ በዛ ምክንያት ነው። አሁን አንተ ሄደህ የሆነ ሀገር ብትኖር እንደዛ ትባላለህ ማለት ነው። እንዴ እኔ አሁን ኖር ያለው እኔ ጎንደር ኖር ያለው ጎጃምም ሸዋም አካባቢም ወደ ወሎም የትም ወደ ባሌም የትም ቦታ ሄጄ ኖር ያለው ትግራይም ሄጄ ኖር ያለው መኖር ምን ችግር አለ እኮ እንደዛ ነው። ስለኖርን እኮ ነው አሁን እንደዛ አይነት ስም። በእርግጥ ያል በማይንድ ምንም ቢሉ ምንም አይመስለኝም። አይኔ ጀስ ስለሰማኋቸው ዝም ብሎ አላ ውሸታም ናቸው። አሁን ያኛው በተለይ እንደዚህ በስማ ምናምን ብሎ የሚዋሸው ኧረ በስመ አብ የመጨረሻ አንተ የእመቤታችን ስዕል ይዞ እሱ ተለይቶብኛል። የመጨረሻ አማትቦ ነው የሚገባው። እንጸልይ ምናምን ይላል። ጸልዮ ገብቶ ትልቅ ውሸት። አማታቢው ማን ነው? ጻፉልኝ፣ ጻፉ እስኪ ጋይስ። አማትቦ የሚያዋሸው ሰውዬ ማን ነው? እንደዚህ አማትቦ ገብቶ የእመቤታችን ስዕል ይዞ እንጸልይ ብሎ ማን ነው የሚዋሸው? ሰው ማን ነው? ዘመርኩን ነው እንዴ? ዘመርኩን በቀለ ባይዘው ዘመርኩን በቀለን እኔ ዘመርኩን በቀለ የማናቸው ባታዊ ገብረ መንፈስ ቅዱስ የሚባሉ ሰው እያሉ እና እሳቸው ጋር አገልጋይ ሆኖ በእንትና ዘመርኩንን እኔ ጠንቅቄ ነው የማውቀው። እንደ እኛ ሰፈር በላይ እኛ ጩጬ እያለው ነው የማውቀው ዘመርኩንን ማለት ነው። እግዚአብሔር ነው የምልሽ። አንድ ቀን እኔ መነን ነው ተወልጄ ያደግኩት መነን ሰፈር ኦኬ። እና እሱ ደግሞ እዚህ ባታዊ ጋር ሲሰራ የነበረው ሲያገለግል ማለት ነው እያጇከሙ ምናምን ቀጨኔ መድኃኒዓለም የሚባል አለ። ከዛ ጀርባ እኚህ ባታዊ የሚባሉት የራሳቸው እንትን ይዘው ምናምን ቼክ ያክማሉ ምናምን። ብቻ ሰውየው ኃይለኛ ናቸው። ፀጉራቸውን ራስ ታርገው ምናምን ዘመርኩንም የበፊቱ ባህታዊ አንድ መሰለ የሚባል አለ የትግራይ ልጅ እና አንዴ ዘመርኩን አመሉ እንደዚህ ነው። ልክ እንደ ቪዲዮ ነው ባይዘው በአካል እኔ እኮ በጣም አከብረው ነበረ። ለካ ሰው በራሱ ሲመጣ ነው ለካ የሚያውቀው እውነትና ውሸቱን ብዬ ነው የተረዳሁት። እኔ እንዴት አንድ ትልቅ ሰው የእመቤታችንን ስዕል አቅፎ አማትቦ ውሸት ለመናገር ላይ ይገባል? የምሬ ነው የምልሽ። እንትን ጊዮርጊስ ጋር ጊዮርጊስ ፒያሳ ማለት ጊዮርጊስ ቤተክርስቲያን ሞቢል የሚባል አለ። እዛ ጋር መዝሙሩ ከፍቶ ነበር ዘመርኩን ማለት ነው። እኔ እኮ ጠንቅቄ ነው የማውቀው። እግዚአብሔርን አውቀዋለሁ። እኔ ነገርኩሽ። መሰለ ይባላል ልጁ ራሱ ማለት ነው። አንድ ቀን መነን ትምህርት ቤት ሄዶ አንተ የሰው ብር መልስ ምናምን ብሎ ልጁን ተናገረው። የዛ ልጁ ደግሞ ያው ስልጣን ምናምን ያላቸውን ያውቃል።
ከቤተ መንግስት ኮማንዶ አመጣና ዘመድኩን ጋማስ ባለው ይናገር ራሱ ወጥቶ ይናገር። ወረዳ 11 ተንጠልጥሎ ነው የገባው ዘመድኩን። ዘመድ ኧረ ተው እንጂ ተዋቸው እንዴ! አንዳንድ ሰዎችን ተው። ምን አረገውን ነው መማርጋ እሱ ነው እንዴ ቦንቱ ምናምን የሚልሽ አንዱ እሱ ነው። ፎርስ መረጃ የሚያገኘው ራሱ ከነዛ ሰዎች ነው። ቦንቱ ከሚሉ ሰዎች። ኧረ ዘመድኩንማ እኔ ተው፣ እንተዋወቃለን እኮ ጋይ ዘመዴ። መኪና ላይ ስፒከር ጭነ የሀገር ካሴት ስትሸጥ አልነበር እንዴ? እኔ ራሴ እየተከተልኩ ገዝቼ ዘመድኩን ካሴት ምናምን እንደዚህ በሲዲ ነው። እኔ ካሴት አላውቅም። አንተ ካሴት ነው እንጂ ካሴት ሲዲ ነው። ካሴት እኮ በ1983 ኢህአዲግ ሲገባ እኮ ነው የቀረው። ጅዋ ስታምር ይላል ወንድ ነው። ኢህአዲግ ላይ ቆማል። ህልም ሁሉ ኢህአዲግ ነው። አረ በእናትህ በስም ጃፒ ባልትና ተብሎ አይተዋል ፌስቡክ ላይ። ይህ ሰውዬ ዱባይ መጣ እንዴ ስል ነበር ፌስቡክ ላይ አይቼው። ጃፒ ባልትና ይላል። ዱባይ ሄደው ከፈተ። ምንድን ነው የሚሸጡት? በርበሬ ይሆናል የሚሸጡት። ሚጥሚጣ ጅቦ ምንድን ነው የሚሸጡት? ምን አውቃለሁ። ሚጥሚጣ ምናምን። ኧረ ያልተፈጨ በርበሬ ዘለላውም ነበር። የምር እናቴ ያርግላቸው ይጠቀሙ። እሱን የሚይዙት ግን ለምንድን ነው? እኔ ግራ የሚገባኝ ነገር ያልተፈጨው ዘለላው ደረቁ እንዲፈጭ ነው። አንዴ ከዋላ እንዴ አረብ ሀገር የት ነው ወፍጮ ቤት የለ? አረብ ሀገር እንደዛ ይዘዋል። አረብ ሀገር እና ዘለላውን ሰው ሊያጥኑበት ምን ይሆን አላውቅም። ጣና ላይ ያትም እንዴ እንስራ ሁሉ አመጣችላቸው። እንስራ ይዛ መታይቸው እኮ ገርሞኝ እንስራ ትልቅ በቃ ጋን ታውቃለህ? ጋን ይባላል በእኛ ሀገር። ለምን በጀርባ የምታዝለው አለ አጅቦ እሱን ይዛ መጣለች። ሳሪ ባለ ጆሮ ነው፣ ጆሮ አለው ምናምን አላያትም። ማስታወቂያ እየሰራች መማርዬ ግን እንስራ ተሸክመሽ ታውቂያለሽ? እንዳው ድሮ ውሃ ስቀዳ ድሮማ በጀሪካን ነበር፣ ቢጫ ጀሪካን። ኧረ በእንስራም ቀድቻለሁ። እስቲ እግዚአብሔር ስማ ጅቦ፣ በእነ መማር ጊዜማ ጀሪካን የለም። ጀሪካን ያን ጊዜ ውሃ በቢጫ ጀሪካን ወገባቸው ላይ ልጆቻቸውን እሽኮኮ ብለው። አንተ ኢትዮጵያ እኮ ጃፒ እንዴት እንዳደግ ታስታውሳለህ? ማዘሬ በዚህ በጀርባ እንስራ ይዛ በፊት ለፊት ባንቀልባ ነው ያመጣሃት። በጣም ነው የምታምረው። ገራሚ ነች። እንስራ ተሸክመው እሽኮኮ ብለውና ማለት ህፃኑን ቂጥ እንስራ ውስጥ ገብቶ አያውቅም አፉ ላይ። ከዛ ቤት ምን መሰለህ፣ እንደዛ እውነትህን ነው ይኖራል። ግን እኔ አይቻለሁ እንደዛ። ምን መሰለህ፣ እኛ አዲስ አበባ ላይ ግን ውሃ በየሰፈሩ። አዲስ አበባ ዝም በል አንተ፣ የዶሮ ግብር ልጅ ነህ። ተው ወንድ ያለ አዲስ አበባ ትላለህ። ጃፒ እኮ አዲስ አበባ ሲገባ በቲሸርት እኮ ነው፣ ቁንጣ አይደለም። በ7 ዓመቱ ነው የገባው። ዮኒ በ2 ዓመት እንደሚቀድመው ታውቂያለሽ? ጃፒ ዮኒ ማኛማ ተወልዷል አዲስ አበባ። ኧረ አይደለም፣ በ18 ዓመቱ ነው የገባው አዲስ አበባ። የመጣ በ18 ዓመት ነው። ልደታ ቤተክርስቲያን ሰንበቴ ቤት ነው የገባው መጀመሪያ። አዲስ አበባ ልጅ ነው። አተውም ጅቦ አዲስ አበባ ልጅ ነው። ጽድት ያለ። ኧረ አይደለም። አዲስ አበባን ታውቀዋለህ?
እኔ አላውቀውም። አንዴ ጋምካ መድቦኝ ነበር ወደ ሳውዲ ስመጣ። የማርያም ስሚ አንበሳ ግን ናፈቀኝ። የማርያም ቢጫ ኩርቱ ፌስታሏን ታውቂያታለሽ? መማር ቢጫ ኩርቱ ፌስታሏን ኩርቱ ሚዳ ጅቦ በዛ ነው እንደዚህ ይዞ አዲስ አበባ ሲመጣ ሚግሬሽን ላይ እኔ ነኝ የተቀበልኩት። ሽመል ይዤ እንግዳ ተቀባይ ነበር። ታዲያ እንደ አንጠልጥሎ መጣልሽ። ፓስፖርት አወጣንለት። ለመጀመሪያ ጊዜ አዲስ አበባ ስገባ የተቀበለኝ እሱ ነው። ሲቀበለኝ ምንሽ ያለኝ እሱ ነው ለመጀመሪያ ጊዜ። አራላሽ የራስ ምንሽ ነው ምን አለ ባራሱ ጅቦ ምን እንዳለ ታውቂያለሽ? መማር ቀድሞ በገባ ረከው ብሌላሽ እኮ ግን ምን አስደነገጠ? አዲስ አበባ ስትገባ ጅቦ የመጀመሪያ ጊዜ ለመጀመሪያ ጊዜ ያስደነገጠኝ በፈጣሪ ጃፒ ትዝ ይልሃል? ጅባ የበላሽ ጫማ የተበጥሶብኝ ለመጀመሪያ ጊዜ አስፋልቱ በሙቀት ያ እርግማን የጠገበ ልጅ ከስክስ አድርጎ ነበር የገባው ጅቦ አዲስ አበባ ሲገባ። እጣ በኋላ ነውም መማር ግን በ19 ስንት ነው አዲስ አበባ የገባሽ? በ18 ነው። በ18 አይሻልም? ጎርጎረሲያኑ ነው የሚባለው። በጎርጎሮስ ዘመን የገባሁት እኔ አዲስ አበባ። ግን በስንት ዓመትሽ ነው መጀመሪያ አዲስ አበባ የገባሽ? ለመጀመሪያ ኧረ ትልቅ ሆኜ ነው የገባሁት። ለመጀመሪያ አርቲስት ነበረች ሁለት ምናምን በ12 ዓመትሽ ከዛ የሆነ 2 ዓመት ምናምን ኖርሽ ቤተሰብ ጋር ተመለሽ ሲሉሽ እሪ አላልሽም? አዲስ አበባ ገብቼ ክረምት ማር ነበር አዲስ አበባ እየመጣሁ። የሀብታም ልጅ ነች እኮ የሽንኩርት እርሻ አላቸው ምናምን። ኧረ ስማ የሰሊጥ እርሻ ነው የሚባለው ጎንደር እኮ ናት። ሰሊጥማ ወደ ወልቃይት ነው። የእሷ እኮ አዲስ ዘመን ነው። አዲስ ዘመን ጋፋት ምናምን ሲባል አልሰማሁም። ወረታ ጫጮጮ ከፍ እና የእንትን ሀገር ልጅ ነሽ? አየን አስቴር አወቀ ምናምን። አስቴር ደራ ሐሙሴት ነው የተወለደችው አይደለ? እኔ አዲስ ዘመን ከእነሱ አለፍ ትላለች ወደ ፍራንስ በባጃጅ የዛኔ በበቅሎ ነበር። በባጃጅ የስንት ሰዓት መንገድ ነው? በአህያ ነው እንጂ ከየት ከሐሙሲት ወደ ጨጮ ጎንደር ነው ጅቡ። ቴንክ ሶ ማች። አበበ ብርሃኔ የአበበ ብርሃኔ ሀገር ማለት ነው አዲስ ዘመን። አዲስ ዘመን በጣም አሪፍ ሀገር ነች። ድሮ እኮ በልጅነታችሁ ነበር የምትዳሩት በፊት? የትም ቦታ እናቴ ነግራኛለች። አልዳርም ብዬ ነው አዲስ አበባ የገባሁት ብላለች። አዲስ አበባ ነው የተወለድከው ጃፒ? ጅቦ እንግዲህ ንገርሽ ስለኔ ጅቦ ነው የሚያውቀው። ሻላሙዲን ጎረቤታቸው ነበሩ ወልዲያ ላይ የወሎ ሰው የሻላሙዲን አባት እዛ መኪና ልብስ ሰፊ ነበሩና ጃፒ ጎረቤታቸው ነበር የዛኔ። እና ምን ማለት እንዴት ሳትተዋወቁ እስካሁን? ጃፒ ኧረ እንተዋወቃለን እኮ የሆነ ነገርማ። ሻላሙዲን በጥላውን ገሰሰ ሲያልፍላቸው ጃፒ በጥላውን ገሰሰ አለቀሰ። አንዴ ነገር ፖለቲካ ነው። ቻው 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 መማርዬ ባይ ባይ። ጅቦ ምን ሆነህ ነው አንተ? ደግሞ አትፈራ። አንድ ጌም እንጫወታለን። ችግር አለ። አንድ ጌም እንጫወት እስኪ ለሁሉም። እሺ ቅጣቱ ከስንት? እኔ ከ30 ሺህ በታች ተቀጥቻለሁ። 5000 ነው ቅጣቱ። ኧረ እባክህ በ30 ሺህ ነው ከፍ ብያለሁ። ኧረ ምን 30 ሺህ? ኮፒ ሊንክ እየማረኝ 5000 ምን የሚሰጥ ካለ 5000 አሁን እስኪ በ5000 እንሂድ። በ5000 አንዴ ብቻ ልቅጣቸው እነዚህን ሁለቱን
አዎ ትቅጣን እስቲ በቃ ትቅጣን። መማር እግዚአብሔር እንጂ የመማርን ቅጣትን ነው። ከዛ መማሪ እቺ ኮፍያ ነች እንዴ ጸጉር ሰማያ ሄለን የለችም እንዴ ዛሬ ቀላቅላት እስቲ ስማ አልሰማህም እንዴ ምን ተፈጠረ ብሎክ አደረገችው ዓርብ ዕለት ማታ በሰላም ተጫውተን ቻው ተባብለን የተለየ ነው ቅዳሜ ጠዋት ብሎክ አድርጋኛለች ሌሎቻችሁ እስከ 5000 ንግባ ከማሚ ጋር እየተጫወተች እንገዳደል ይላል ሌሎቻችሁ ማነው ባቢ እያራዳ ልጅ ባቢ እያባት ተቆጡ መንፈስ ቅዱስ ቀርቧል ጅቡ እግዚአብሔር ይባርክ የማይነጥፍ በረከት ቤት ይግባል አለሉያ ባቢሻ ደግሞ ፕራይቬት ነሽ አባቴ መማርዬ አሁን መቀጣታችሁ ነው ተዘጋጁ ችግር የለ አረና እኔ እቀጣለሁ መማርዬ ይቀላል ገና ሳያልቅ መቀጣታችሁ ነው ትላለህ እንዴ አላለቀም ከዚህ በኋላ ደብል በትግርኛ ማለት ነው ቁጺ ስካዳ ቁጺ የሚለውን ዘፍንልሻለሁ አንገትሽን ቁጺ ታረጊያታለሽ አንገትሽን ብቻ እሺ ቁጺ ስካዳ ቁጺ ኧረ ሌላው ቢቀር ታፕታፕ ለምን ደግሞ አናደርገው ጋይስ ብሌን አይኔ ኮፕሊ በዛ ላይ ደግሞ ያንቺ እኮ ይለያል እኮ እናቴ አንዳንድ ጊፍተሮች ቢገባ እኮ በጣም ትልቅ ስራ የሚሰራ ሰው በጣም መስበል ኖ እናቴን መመስገን ስላለባት አንዳንድ ጊፍተሮች አንድ ልንገር ዶክተር ፍሩትዬ ቴንክ ሶ ማች መማር ሚዩት አድርጋችሁ ሚዩት አድርጊያታለሁ ጅቦ ሰው ካልተናገራችሁ እያለች ነው ብንናገር ይደብራታል ብለን እኮ ነው እናላግጥበታለን ምን ሆነሽ ነው ከሀገር ቤት ቅመም አይቀረው በርበሬ አይቀረው ሰብስቦ ቤቱ አስገብቶ እንዲህ ተሞላ ቅመም ያሳያል ሚዲያ ላይ አምጥ በማዳቀል ግላሙን ተጠቃሚ ራሱ ሆነ ላብራቶሪ ክፍል ነኝ ከዛ ቁጭ ብሎ በጥብጦ አይተዋል አንድ ቀን ዱክ ብሎ የተቆራረሰ እንጀራ ገጣጥሞት ብትገጣጥመው ራሱ አይገጣጥሙ ቁጭ አልኩ በድንች ወጥ ይበላል ሚዲያ ላይ በቆሎ በዘንጋዳ ልጅ የሚያክል ሀገር ማሰኛቸው አንበሳ ሰጠኝ ነው በቃ እነዚህን ሰዎች ዝም የምታስብላቸው አንበሳ ከሰጠኝ ዝም ይብላሉ ፓርኪንግ እየሰራ አንበሳ አልኩ አንበሳ የትራክ ሹፌር ሚስቱ ተጣልቷል አሁን ከራሱ ጋር ታየዋ ደግሞ መናዬ መማር ተዘጋጅተሻል? ወይኔ ልቀጣ ነው እናቴ ነው እዘፍንልሻለሁ በትግርኛ ቁጺ ስካዳ ቁጺ እልሻለሁ አንገትሽን ብቻ እንድች ታረጊያታለሽ በጣም አሪፍ ቅጣት ነው እናቴ እስቲ እንዴት ጅቡ እስቲ መማር እስቲ ሞክሪያ እስቲ ቁጺ በደንብ ነው በደንብ መጀመሪያ አንተ ትችልበታለች ጋይስ እሱን ለምን አንቀጣው ስካዳ ቁጺ ለምን እሱን አንቀጣውም ስናይፕ አድርጋችሁ ንቅጣው እንደዚህ ቁጭ ያለ አሁን ራሱ ቁሲ እንዳታስብል ጅቦ አንገትን አውጥተህ ቁሲ በል ኖ ምእመናን እዚች አቶ ጃፒ ምን ሊቀጣ ነው እያለ ሰብለሚ ካብዲ ጫሓም አላልኩም ሰብለሚ ካብዲ ጫሓም አላልኩም ጅቦ ችግር ቀድመህ ተናገር ቀድመህ ብለን ሌላ ነገር መጫወት ስንችል ወይኔ ጫላ በቃ ማረሳሳት ስንችል
የኔ መከታ ዘመጨች ማለሰፋ ስትችል አያር ጥበባቸው እስከ መቼ ተደብቀህ ውጣ? ኑሪልኝ። ተደብቄ አላውቅም። አሁን እንዴት ነው ቁጭ ቁጭ የምትለው አንተ? እንዴት ነው 1-0 ብለን ነው የምንጀምረው እንጂ የምን ቁዚ ቁዚ ነው? በእኛ ላይ ይጨከናል። 1-0 አሁን ካሸነፍሽ ነው የምንቀጣው። አም ሲሪየስ 1-0 ነው እንዴ? ኧረ አንድ በዚህ የምታፍር አታፋፍር። የምር ለሶስቱ 2-0 የለም። አሁን እኔ ባሸንፍስ ገባ? አንድ እኩል ሁለታችሁ አንድ እኩል 1-0 ነው ይላል። ትሪፕል ነው በትሪፕል ማፋፈር ጥሩ አይደለም ተብሎ ትሪፕል ነው በትሪፕሉ ቅዱሳን ለማንኛውም ሂዱበት። አሁን ቀጥል ቅጣት ትሪፕሉ ነቃበሉ መማር አለባቸው። ዋይ ሄዳ እውነትን ነው 1-0 ነን እና ጃቢ ልትቀጠቀጠና ልጅ ቀልዳለች። ከመጨመር ውጭ ምንም የምታመጣው ነገር የለም። ቀጥል ጎሄድ እንቀጣለን፣ ችግር የለም። አያችሁ እኛ ጊፍተር የላቸውም ብላ ትቀልድ። ቅጣትሽ ምንድን ነው? እሺ መማር ቅጣት አሁን ሁለታችሁ ተጣሉ። አሪፍ ነው። እሺ ይሄ ነው ቅጣቱ። ደስ ነው። እንተናነቃለን አንገት ለአንገት። እንዴት እንደምረግጥ ታየኛለህ። ጅቡ አህያ ልላክልህ። አህያ ቢኖር አንቺ አትሰጭም አውቃለሁ። ጭራሽ የመማር መቀለጃ አሉን። ተጣሉ። ይጣሉ አይደል? ይጣሉ ሁለቱ በደንብ ሲጣሉ ማየት ፈልጋለሁ። ወይ ጸባችን በስድድብ ተሰዳደቡ ነው ተጣሉ ነው? አልገባኝም። ረግጣለሁ ጅቦ ተጣሉ ካለች እኔ አልምርህም። እኔማ አልምርህማ። ሲጀመር እኮ በመረጋገጥ ነው የጀመርነው እኮ ታውቃለህ። ወልዲያ ጭሌ ጭንጭሌ ጭንብሌ እየተባለ እንዳታረጉት እንጂ አሪፍ ተረባ ያለው እንግዲህ እንሰማለን። ጀምሩ እንጂ ስንት ደቂቃ ነው የምንረጋገጠው? ጀምሩ እንጂ አንደኛ አንዴ መች ተሸነፍን? እንደ ተሸንፋችኋል። ተስፋ አንቺ ባለቀ ሰዓት አንዴ ያሸንፍሽ እንጀማመር። ኧረ ቆይ ተስፋ አለን ጅቡ ዘብን ተስፋ ይሄ እኮ ይኸውልህ ሶሎ የሚባል ጨዋታ ላይ እንደዚህ ነው። አሁን ትቀጣላችሁ፣ ተቃጡ። ከዛ ይሄ ለጌሙ አዲስ ስለሆንን ሄለን አለች። ስማ እኔ ልሳባት እንዴ? ኖ ቆይ ተቃጡ። አታጭበርብር ጅቦ። ተቃጡ እኮ መጣላት ነው። እንጣላለን። የመሰዳደብ ነው። እንሰዳደባለን። አይ ተጣሉ፣ በደንብ ተጣሉ። እንረጋገጠን። በደንብ ነው የምንጣለው። መቼ ነው ታዲያ የምትረጋገጡት? አግኝቼ ነው ረግጥ በመዶሻ ራሱን በጅብ ሰይሞ ይመጣል። አንድ እንቁሩ ስርዓት ያዝ ብያለሁ። እንዲያልገባል የነዛችሁ ቀጥሎ 2 ሚኒት አላችሁ። ድንጋይ ተሸካሚ ድንጋይ ራስህን አልኩ እኮ አንተ ከካመ ገባልሃለሁ። ደግሞ ላጭህ እንደዚህ ወድቆ እንደገና በኩባያ ቀድታ ሰጣጣው አይችህ እንዳረግ ከአንድ ላንፎ ይሄ ነገር ያለ አንተ ከካም ደግሞ ጆሮን ስትጎረጉር አይቻለሁ። በቀደም ዕለት አፈር ምንድን ንፍጥ ነው ጆሮን ያወጣበት። አንዴ አንጎል ፈርሷል። አችለኝም እናቴን አችለኝ። የተጣላ አይደለም ጃፒ፣ የተጣላ አይደለም። አይችለኝም። እየተፈጠፈ የኖረ አህያ አይን አርህን እንዲህ ፍንቅል አድርጌ አውጥቼ ግንባር ላይ እንዲህ ህንዶቹ ቅብት ታደርግሃለሁ። ነጭ የአፍንጫን ጠጉር እንዲነቀየ ነው ጆሮ ላይ የምከትበት። ሰማኝ አይደል? እንዴንስ የለመድኪያትን ያቺን ጥጃ ታውቃታለህ? አንገትን ለማስረግጥ
ስድብም አችለኝም እናቴ ጃፒ ተሸንፈሃል። እውነት ግን መማር ጠብቂ እናቴን ማሸነፍ አልፈልግም፣ መሸነፍ ነው የምፈልገው በስድብ እንዴ በሁሉም ነገር አቤቱ ቀን መሀይም እኮ ተሳደብ ሲል አጣጣለሁ አቀምሳለሁ እያለ መጣ። ደግሞ የተማረው ደግሞ ስድብ አቆመ። አንተ ገነዝ ኧረ በእናታችሁ ቤተሰብ በእናታችሁ እንቅጣት። ቁሲ ቁሲ ስጋዳ ቁሲ ቁሲ። ሁለተኛም ተሸነፋችሁ። አሁን ደግሞ ተሸነፍን እንዲያውንም አሁን ደግሞ ጥያቄ ነው አንድ ሰው አስገቡና እኔና ጅቦ ሆነን እንግጠማችሁ እንጂ ይሄም የተቀደሰ ሀሳብ። ቆይ ግን ጥያቄ ነው ብላለች። እስቲ ቆይ ገራሚ ጥያቄውን አንድ እየተጫወቱት ምንድን ነው ጥያቄ? ለሁለታችሁም ነው። የመጀመሪያ የሰማችኋት ሴት በስንት ዓመታችሁ ነው? አልጋነሽ ትባላለች። በ12 ዓመቴ። ምንድን ነው ያለችው? ጥያቄው አልሰማሁም። ለመጀመሪያ ጊዜ ከንፈሯን የሳምኳት ሴት እንዴ? አልጋ ላይ ነው የሳምካት? የትነን ቅዱሳን የትነን በእናትህ። ግን መዋሸት አይቻልም አይደለም? መማር ራስሽ ጀመርሽው አይደል? እንጠይቅሻለን፣ እናቴን እንጠይቅሻለን። ባብያ አባት ጃፒ መልስ፣ ጃፒ መልስ። ወይኔ መጀመሪያ የሳምኳት ሴት መጀመሪያ የሳምኳት ሴት ነች። ምኗን ነው? ከንፈሯን የሳምካት። ሌላ ነገር አይደለም የተባልከው። መማር ይህን ጥያቄ ግን ትጠየቂዋለሽ። ዩዘር እሱ ከነስሟ ነው። አልጋነሽ ብሏል። ቀጥል። ግን መማር መዋሸት ምናምን አይቻልም። አይቻልም። 3 ጥያቄ ነው። እኔ መጀመሪያ የሳምኳት ሴት ማለት ነው ከመኪና ጀርባ ነው። ረዳት ነበረ። ታመት ነው ማረኝ ልዋመኝ 13 በጊፍት ትባርካላችሁ። 13 እግዚአብሔር ይባርካል። በአንድ ዓመት ትበልጠኛለህ። እበልጥሃለሁ እንጂ ቀድሜ ነው የሳምኩት። አንተ በ13 እኔ በ12 ዓመቴ በአንድ ዓመት እቀድምሃለሁ። ቀድሜም ስለተወለድክ ረዳት ነበርክ። ሁለተኛው ጥያቄ ኖ 3 ጥያቄ አይደለም፣ በቃ አንድ ጥያቄ ነው እንዴ? እኛም እንጠይቅሻለን። እናቴ በአንድ ጨዋታ ደግሞ ስንት ጥያቄ ነው? አንድ ልብ ስጡ። አንድ ልብ ስጡ። ተንሸነ አንድ ልብ ስጡ። መማራው ለምትጠየቂው ጥያቄ ተዘጋጅ። ግን መዋሸት አይቻልም። አንድ ጥያቄ ብቻ ነው እንዴ? አንድ ጥያቄ መዋሸት ግን አይቻልም። ልክ እንደኛው እኛ እንደጠየቅንሽ አንቺም ስትጠየቅ አንድ ልብ ስጡ። አንድ ልብ እኛውን አቃቁን ተናገርን አይደል? መማር የስ ጋይስ ሁለት ዋን ሞር ሌሎቻችሁ ቲሞር ካርዱ የማን ጊፍት ጋላሪ ነው የሞላው? ዋን ሞር ትንሽ ወይኔ ኩንዬ፣ እኔ እናት ሞትሽ እኮ አንድ ጨምሬበት ኩንዬ። በቃ ሌላ ሰው ማለት ነው። መማር ሁለት ያሸነፍኩ መማር እዚህ ጋር የምትጠየቂው ጥያቄ ብልም 5000 ግባ ቢያንስ እኔ ጋር እንኳን በመጣሪያ አምላክ ረዲዮ ጅቦን እንኳን አስገቡት። እኔ ጋር ባትኖሩ እንኳን እንዴ እንዲሁም ጠይቃታለን። እሷንም እርር ያለ ጥያቄ አድርግልኝ። ኧረ ገራሚ ጥያቄ ነው ጠየቅ። አሁን በቃ ተጠይቀኝ ነው። ገራሚ ጥያቄ ነው ጠይቅሽ። ግን ቆይ እኔው መጀመሪያ
ጃፒ አንተ ለምጽፍልኝ ጥያቄውን እዚህ ጋር አይቼዋለሁ፣ ግን አልጠይቃትም። ምን አይነት ጥያቄ ጠይቃት። በምንድን ነው የምጽፍልህ? እኔ እየጠጣሁ ነው። አንተ መጋኛ ጋይ ሳራ ትርፉኝ ሳቷሽ ነው ግን የምትመልሺው። እናቴን ሳቷሽ ታሎሽ መልስን ያ እርግጠኛ ከሆንክበት ጥያቄውን ስናይፐር የሚያደርግ ሰው ይመጣል። እንደ ቅድሙ ስናይፐር የለ ዳይ ቅዱሳን ጊፍተር የለንም። በደህና ጊዜ አላዘጋጀንም። መቼስ አዘጋጅቷል ቅዱሳን ምዕመናን እያለ የእኔ ቤተሰቦች እኮ ምን ሆነ አንዴ ልጥጥ ናቸው። ይጅቡ ስሙ እኛ ጋር ቢልዲያንስ ድህነታችንንና ጋይስ ጨዋታችንን ይዘን ነው የምንገባው። እንዳልጠየቅ እኛ ጋር ያለን እንዳልጠየቅ ጥርት ያለን ሳቅ ጨዋታ ነው። ድሮ መማር አላቸው ጊፍተር አሪፍ ይመቻቸው። አንዳንድ ሰዎች ግን ጥያቄያችሁ በጣም ወይኔ ግላብ አለ ጋይስ፣ ግላብ አለ ዩዘ ግላብ። ዝም ብላችሁ ጋላክሲ አረሳም። እኔማ ጋይስ ስናይፐር በእናታችሁ ስናይፐር ጋይስ እንዳንጠየቅ መጠየቅ የለብኝም። ይሄን ጥያቄ አሁን መጠየቅ አለባት መማር ግዴታ ነው። ጊፍተሮቿም ጨከን ማለት አለባቸው። እየሰማሽ ነው? ከዋሽሽ እግዚአብሔር ጉባጤ ያድርግሽ። መድኃኒዓለም ክርስቶስ አሜን። አይጀምርም ጨዋታው። አሜን። ጅቦ እኔ ራሴ በዚህ ነገር ላይ ጸልይበታል። አንተ ራሱ አልጋንሽ ላይ ዋሽተሃል። ጥያቄን ተቀበይ። ጥያቄውን መልሽ። ሳቷሽ ለመጨረሻ ጊዜ ፍሬንች ኪስ የተሳምሽ መቼ ነው? ገራሚ ሆነ። በቃ ትንፋሽ ቁርጥ የሚያደርግ የመጨረሻ ጊዜ ጀርመን ነው፣ አሜሪካ ነው፣ ካናዳ ነው፣ የት ነው? ቆይ ተናገር እውነቱን ሳቷሽ። ሌላም ቅጣት የስ ዩዘር እያባቴ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከየት መጣ? ለሌላ የት ነው ጃፒ? አንተ ትቀጣለህ። የኔ አሻጋሪ ሙሴ አላለም። መቼ ነው ብሌና ጊፍት ይሰጠዋል። የኔ አሻጋሪ ሙሴ ሄደዋል። ዱባለ እኮ ከየት እንደመጣ። ስሚ መማር መልሽ ጨራሽ ገባል። መልሽ ጨዋታው ሳያልቅ መልሽ። አዎ ቅጣት ነው መልሽ። ድብና አድርጎ ፍሬንች ሳመሽ መቼ ነው ለመጨረሻ ጊዜ የተደሰትሽበት እና የት ሀገር ነው? አንድ ጥያቄ ነው። ሀገሬ ነው። ሀገርሽ ግድ የለም የት መቼ ነው? ሳቷሽ መማር ከዋሸሽ ታውቂያለሽ። መቼ እንደሆነ ትንገረን፣ እኛ ሀገሩን እናውቀዋለን። ዳር ተናገሪ ቶሎ። እኛ ቶሎ ነው የመለስ ነው። እናቴን መልሽ። መቼ ነው አንቺ ነው ያመጣሽው? እንደዚህ ስለሆነ ነው ቶሎ የመለስከው። እውነት ነው። እሱ ከመኪና ጀርባ ነው። እኔ ደግሞ ነግርሽ መማር ቶሎ በይ። ከአንድ ወር በፊት አንድ ወሩ በቃ ሲያትል ዝም በል ጃፒ። አንተ ቅጣት ነው ጃፒ። አሁንም ምቀጣህን ቅጣት ተመልከት ጃፒ። ቅጣትን መማርን ትጠይቃታለህ። አንድ ጥያቄ የት ነው አንተ? አንድ ወር መቼ ነው ያ ኳስ ምናምን? ኳስ ላይ ነው። ኧረ ኳስ ላይ አይደለም። በስመ አብ ጠይቅሻ። በቃ የኔ ተቀጥቻለሁ። አሸነፍክ። ለምን ነው የምትጠይቀኝ? እኔ ቀጣሁታ። ለምንድን ነው የማይቀጣው? ጃፒ ይቀጣ እንጂ። ቀጣሁት። መማርን ጠይቃታለሁ። ቅጣቱ አንቺን መጠየቅ ነው። እሺ ጃፒ ገምት። ማን ነው? የት ነው?
ኦኬ ቅጣት እኔ እንደሚመስለኝ በኳሱ ምክንያት የተገናኘችው አንድ የሚገርም ልጅ ነው። ወዷት በቃ የሆነ ቦታ ላይ ሞቅ ብሏቸው ሊሆን ይችላል። አሁን ግን ይደዋወላሉ አይደዋወሉ? መንፈሴ ነገረኝም ብቻ ልንገርህ፣ አዳምጥ። መማር ተዘጋጅ። አሁንም ጥያቄ አለሽ። ሳቷሽ እናቴን ሳቷሽ። አሁን ሁለተኛ ልሸነፍ ነው፣ ልጠየቅ ነው። ኧረ ከ5000 በላይ ጋይስ። መማር አትዋሽም፣ እናቴን አትዋሽም። እውነቷን ነው የምትናገር። እናቴን ከአንድ ወር በፊት አስቡ። ነገርኩ እኮ ሲያትል አልኩ እኮ ተዋወቁ፣ ብቻ ተመቻቹ፣ ይዟት ሄደው ሆቴል ምናምን ራሆኑ። በጣም አሪፍ ልጅ ነው። አሁን እስካሁን ራሱ ማነው እየተቆጣት ነበረ፣ እንዳትናገር እያላት ነበር። ከታች እያየ ስሜን ብሎ ቢጠይቅሽ እንዳመልሽ አጨናንቋታል። እዛ ሚኒሶታ ነው እያሉ ነው። አንተ ሚኒሶታ እኮ ኳሱ ጋር ወይኔ ሚኒሶታ የት ነው ያልኩት? ምን አልኩኝ? ሌላ ሲያትል ነው ያልከው። አላወቅም። ተሳስቼ ሚኒሶታ እውነቱን ነው አላወቅም ማለች። አር ዩ ሲሪየስ? ሚኒሶታ ኦኬ። እነዛ ቦርጫም ሸረሪት እግር ኳስ የተጫወቱበት ግላቡን ይዘግላብ የምጠይቃቸው ግላብ የለ ምን የለ ይዘግላብ ጋይስ ይዘግላብ። ዩዘር እየጻፍልኝ ብሌናሽ እኮ የምትፈልጊውን ጥያቄ ዩዘር እያባት ከየት ነው የመጣው? ላርግህን ሰው ማነው? ተው ፎሎ ላርግ ፕራይቬት አቱን ተው። እግዚአብሔር ይስጥ። ያስቀጣኝ ማን ነው? ሚሊዮነር ነው እናቴ። አሁን ጥያቄ 3 ጥያቄ ነው ትመርጫለሽ። ጥያቄውም ኖ አይደለም፣ እንጫወታለን። እናቴ ምን ነው ልሄድ ነው፣ ስራ ልሄድ ነው። ማርያምን። እሺ 3 ጥያቄ ነው የምጠይቅሽ፣ ከ3ቱ አንዱ ትመርጫለሽ። እሺ ስሙ ማን ነው? ምንድን ነው ንገሪና። መማር እንደ አልገባኝም። የሳመሽ ስሙ ማን ነው እኮ? ማን ነው የሳመሽ ሰው? ምን ነው ካላሳውቅሽ አላችሁ? እሺ ተይ በቃ ስሙ ይቅር። ግን አሁን አንድ ላይ ናችሁ? መማር አንድ ላይ ናችኋል? አንድ ላይ በፍቅር እኔ እዛን ቀን በቃ ተለያያችሁ። አንድ ላይ ነን። ጌታን ልታገቢው እኮ ጌታን እንደ ጭራሽ መማንም አለ። ድንገት መገናኘት አለ እኮ፣ ድንገታዊ ግንኙነት አለ። ቅስፈታዊ ጃፒ ይሄን ተቀጭልን ነው የሚፈቀድልህ። አንድ ጥያቄ እኮ እውነት ነው። ጌታን እውነት ከሆነ ወይኔ አንዴ ንቅጣቸው። ተው ዳርያ ዩዘርዬ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከቸች ይላል በሰዓቱ። እናቴ ምነው ባህር ላይ ነኝ ያልክ? በቃ ይቺ የሳውዲ ባህር እኮ ትዝ ትላለች። መማር መልሽልና ጌታን አንድ ላይ ነን በይ። ከሳምንት ሰው 3 ጥያቄ ኖ 3 ጥያቄ አይደለም። ጌታን አብረን ወይ ደግሞ ድንገት ላይ የተገናኘ ነው በቃ ድንገታዊ ነው ማለት ነው። ገብቶናል። በቃ ቅጽበታዊ ይባላል። ይሄ መብረቃዊ ግንኙነት ይባላል። ሾፍ ታደርገውና የሆነ ሰዓት ላይ ሲመች ምናምን ስገለክ የፀሐይ ግርዶች በምትፈጥረው አጋጣሚ ተጠቅመው ረጅብነት። አሁን ስማ፣ የመጨረሻዋ ስለሆነ የመጨረሻ ገራሚ ቅጣት እንቀጣታለን። ምከር እስከዛ ጣፍልኝ ወንድሜ።